ክርስቲያኖ ሮናልዶ በእግር ኳስ ዓለም ውስጥ አንዳንድ ክስተቶች ከሰው ልጅ ተፈጥሮ በላይ ናቸው። ክርስቲያኖ ሮናልዶ ደግሞ በቀላሉ ሰው ብለን ለመጥራት ይቸግራል። ብቃቱንና ተአምሩን ሳይንስ እንኳን ሊገልጸው ተቸግሮ እጅ ሰጥቷል። ጊዜው 2018 ነበር። በቶሪን ሰማይ ስር በሻምፒዮንስ ሊግ ታላቅ መድረክ ላይ ሮናልዶ ከዩቬንቱስ ጋር ሲፋለም ዓለምን ያስደመመ ታሪክ ሰራ። በዚያ ምሽት የስበት ሕግን ግራቪቲ የሻረ በሚመስል ሁኔታ ወደ አየር ተወንጭፎ የምንጊዜም ከፍተኛውን የመቀስ ምት ባይሲክል ኪክን አስቆጠረ። አስቡት፣ ቀኝ እግሩ ኳሷን ሲያገኝ ከምድር በ2.38 ሜትር ከፍታ ላይ ነበር። ያንን ምስል ማንም አይረሳውም። በስታዲየሙ የነበሩ ተቃራኒ ደጋፊዎች እንኳን ሳይቀሩ ቆመው ያጨበጭቡለት ያ ቅጽበት በእግር ኳስ ታሪክ ውስጥ ተወዳዳሪ አልተገኘለትም። ከዚያን ጊዜ ወዲህ ዓመታት ነግደዋል። ብዙ ወጣት ተጫዋቾች መጥተው አልፈዋል። ነገር ግን ከአንድ ተጫዋች በስተቀር ያንን ድንቅ ክስተት በዚያው ልክ መድገም የቻለ ማንም አልነበረም። እነሆ ዛሬ ከ6 እና 7 ዓመታት በኋላ ብዙ ተጫዋቾች የእግር ኳስ ጫማቸውን ሰቅለው በቤት በሚያርፉበት የልጅ ልጆቻቸውን በሚያጫውቱበት በ40 ዓመት ዕድሜው ሮናልዶ ታሪክን በድጋሚ ጻፈ። በአል ናስር ማሊያ ያንን በወጣትነቱ የሰራውን ተአምር እንደገና ፈጸመው። አካሉ ጠንካራ ነው፣ መንፈሱ የማይሰበር ነው። በ40 ዓመቱ ያደረገው የመዝለል ብቃትና የአየር ላይ አቋቋም ሲታይ ሰውየው ከጊዜ ጋር መነጋገር የቻለ ይመስላል። በእርግጥም ክርስቲያኖ ሮናልዶ ዕድሜ ቁጥር ብቻ መሆኑን በተግባር እያሳየን ያለ ከተፈጥሮ ሕግጋት በላይ የሆነ የዘመናችን ሕይወት ተአምር ነው።